ሰላም የማግኔት ዩቲዩብ ቻናል ተከታታዮች እንዴት ናችሁ? አለውን አልሐምዱሊላህ እናንተም ባላችሁ በሰላም ፍቅር ጤና ብዝት ይበላችሁ ብያለሁ። ዛሬ መግቢያው ላይ እንዳያችሁት እንዴት አድርገን ነው ገንዘብ የሚሰራን የቲክቶክ አካውንት ክሬት ማድረግ የምንችለው የሚለውን ነገር ነው ዛሬ ማሳያችሁ። ብዙዎች በቲክቶክ ገንዘብ ሰራን ይላሉ፣ 100,000 ሰራን ይላሉ፣ 50,000 ሰራን ይላሉ። በቃ ትላልቅ ብሮች ይጠሩናል። ግን ነገር ግን እንደተከፈቱት ወይም ደግሞ እንዴት አድርገው ያን ገንዘብ ማግኘት እንደቻሉ ለኛ አያሳውቁንም ማለት ነው። እኔም እሱን በመረዳት ዛሬ እንዴት አድርጋችሁ ገንዘብን በቲክቶክ መስራት እንደምትችሉ ስቴፕ ባይ ስቴፕ ላሳያችሁ መጥቻለሁ። እኔ በማሳያችሁ መንገድ ስቴፕ ባይ ስቴፕ ተከትላችሁኝ ከከፈታችሁ ወላሂ መመላችሁ ገንዘብን ማግኘት ትችላላችሁ በቲክቶክ አካውንታችሁ ብቻ ማለት ነው። እኔ በማሳያችሁ መንገድ እናንተ ስቴፕ ባይ ስቴፕ ተከትላችሁ ክሬት ታደርጋላችሁ። ክሬት ባደረጋችሁት ገንዘብ ያገኛችሁትን ቪዲዮ ትለቃላችሁ። አስተማሪ ቢሆን ምንም ቢሆን ለእናንተ የተሻለውን የምትሉትን ነገር ትለቃላችሁ። በለቀቃችሁ ቪዲዮ ደግሞ ገንዘብን እስካም ማድረግ ትችላላችሁ ማለት ነው። ስቴፕ ባይ ስቴፕ ከተከተላችሁኝ እርግጠኛ ነኝ ወላሂ ነው ምላችሁ ተጠቀሙበታላችሁ። ይሄን ቻናል ሰብስክራይብ በማድረግ ላይክ በማድረግ ጀምሩ። ቀጥታ ወደ አሰራሩ ወይም ደግሞ ወደ አከፋፈሉ። ቤተሰብ ኢንተርናሽናል ገንዘብ የሚሰራ ቲክቶክ አካውንት ክሬት ለማድረግ መጀመሪያ የሚያስፈልገን ኢሜል አካውንት ነው። ኢሜል አካውንት ያላችሁ ችግር የለውም፣ እኔ ከምቀጥልበት ስቴፕ አብራችሁ ይቀጥሉ። ነገር ግን ኢሜል አካውንት የሌላችሁ ከኔ ጋር አብረን ክሬት እያደረግን ስቴፕ ባይ ስቴፕ እንሄዳለን ማለት ነው። ኢሜል አካውንት ክሬት ለማድረግ መጀመሪያ ጂሜል የሚለው ላይ እንገባለን። ከገባን በኋላ እዚች ጋር ክብ ነገር አለች ወይ እናንተ ላይ ከሌለ ደግሞ የሶስት ነጠብጣብ ያመጣላችኋል። እሱን አንዴ ክሊክ በማድረግ ወደ ውስጥ እንገባለን። ከዛ እዚህ ጋር አድ አካውንት የሚል እናገኛለን ማለት ነው። እኔ አካውንት ስላለኝ ነው አድ አካውንት የሚል የመጣው። አድ አካውንት የሚለውን ክሊክ እናደርጋለን። ከዛም በኋላ እዚህ ጋር ጉግል የሚል ይመጣልናል ከላይ፣ እሱን አንዴ እነካዋለን ማለት ነው። ከዛን ትንሽ እንጠብቀውና እዚህ ጋር ኮንፊርም እንለዋለን። ከዛን ትንሽ ሎድ ያደርጋል። እሱን እንጠብቀውና እንደዚህ ያመጣልናል ማለት ነው። ከላይ እዚህ ጋር ፎርጌት ኢሜል ወይም ደግሞ ኢሜል ኦር ፎን ይላል። እኛ ክሬት ልናደርግ ስለሆነ ክሬት አካውንት የሚለውን እነካለን። ከዛም ፎር ማይ ፐርሰናል ዩዝ የሚለውን አንዴ ክሊክ በማድረግ ወደ ውስጥ እንገባለን ማለት ነው። እዚህ ጋር ፈርስት ኔም ብሎ ይጠይቀናል። ስማችን ወይም ደግሞ ኢሜል ልንከፍትበት ያሰብነውን ስም እንጽፋለን ማለት ነው። እኔ ኢብራሂም ብየዋለሁ። ዳንስት ሌሙን ዘለልኩት ማለት ነው። ከዛ እዚህ ጋር ደግሞ እድሜያችሁን ይጠይቃችኋል። ትክክለኛውን ኢሜል አካውንት ሲሆን ትክክለኛ ኢንፎርሜሽን ነው መሙላት ያለባችሁ። እድሜያችሁን፣ የተወለዳችሁበትን ወርም አንድ ላይ በስርዓት መክፈት አለባችሁ ማለት ነው። እኔ እዚህ ጋር ጃንዋር ላይ ነው የተወለድኩት፣ ጃን ብየዋለሁ። እዚህ ጋር ዴይ 27 ስለዋለሁ። እናንተም በተወለዳችሁበት በትክክለኛው ቀን ትሞላላችሁ ማለት ነው። ዩር የሚለው ላይም ደግሞ ዓመተ ምህረቱን ትጽፋላችሁ። ዩር የሚለው ላይ ዓመተ ምህረቱን ማለት የተወለዳችሁበትን ዓመተ ምህረት በፈረንጆቹ ነው የሚጠይቀው። በፈረንጆቹ ነው መሙላት ያለባችሁ። ከስር እዚህ ጋር ጀንደር የሚል አለ። እኔ ሜል እለዋለሁ። እናንተም ደግሞ እንደ ጾታችሁ ሴት ከሆናችሁ ሴት፣ የወንድ ከሆናችሁ ደግሞ ወንድ ብላችሁ መሙላት ትችላላችሁ። ኔክስት እንለዋለን ማለት ነው። ከዛን እዚህ ጋር ራሱ ክሬት አድርጎ ይሰጠናል። ራሱ የሆነ ኢሜል አካውንት ኮድ ይሰጠናል። አሁን ከላይ ያደረጉት ከሁለቱ ትፈልጋላችሁ ወይ የሰጧችሁ አይነት ነገር እያለን ነው። እኛ በራሳችን ነው ክሬት ማድረግ የምንፈልገው። እዚህ ጋር ክሬት ዩር ዋን ጂሜል አድሬስ የሚለውን ክሊክ እናደርገውን እና በራውን ከዛን እዚህ ጋር ምን አይነት የጂሜል አካውንት ነው ክሬት ማድረግ የምትፈልጉት የሚለውን ነገር ይጠይቀናል። የማትረሱትን ነገር እዚህ ጋር ጻፉ ማለት ነው። የማትረሱትን ሁሌ ልታስታውሱት የምትችሉትን፣ ምክንያቱም የቲክቶክ አካውንት ሲከፍቱ ገንዘብ የሚሰራ ነው። በኋላ በዚህ ነገር በኢሜላችሁ ነው ሁሉ ነገር ማንቀሳቀስ የምትችሉ። ስለዚህ ትክክለኛ የማትረሱትን ነገር እዚህ ጋር ሙሉ ማለት ነው። እኔ የአባቴን ስም ጻፍኩኝ። ከዛን ዜሮ አልኩት መጨረሻ ላይ ማለት ነው፣ እንዳረሳው ማለት ነው። እናንተም የራሳችሁን ስም ከመጀመሪያ ስማችሁ የአባትና የሀያት ስማችሁ ጽፋችሁ ነገር ብታደርጉ ያው መቼስ አረሱትን ብዬ አስባለሁ፣ የፋሚሊን ስም ማለት ነው። ኔክስት አልኩት። ከዛን እዚህ ጋር ፓስፖርት ይጠይቃችኋል። ፓስፖርታችሁን ትሞሉታላችሁ። ፓስወርድ የሚሆነውን መርሳት የሌለባችሁም ማለት ነው። እሱን ከጨረሳችሁ በኋላ ያው ሰጠኝ ክሬት አረግን ማለት ነው። የታችሁታል እዚህ ጋር ኢብራሂም ቃሲም ደርጎ የሚል ጂሜል አካውንት ከፍቻለሁ ማለት ነው። ከላይ ኢብራሂም የሚል ስሙ ማለት ነው። ስለዚህ እዚህ ጋር ኔክስት እንለዋለን። ከዛን እዚህ ጋር ግሪን እንለዋለን ማለት ነው። ጉግል ሰርቪስ ቼኪንግ አለ። ታርገን ጨረስን ማለት ነው። እዚህ ጋር አምጥቶልኛል ከስር ኢብራሂም ቃሲም ደርጎ መጨረሻው 0 የሚል እዚህ ጋር ያለውን አምጥቶልኛል። ከጨረስን በኋላ ከዚህ ውስጥ እንወጣለን። ዋናው ነገር ኢሜል አካውንታችን ስለሆነ እሱን ጨርሰናል። ከዛም በኋላ ወደ ቲክቶክ አካውንታችን እንሄዳለን ማለት ነው። እሱን ከጨረስን በኋላ ቲክቶክ አካውንታችን ልግና እሱን አንዴ ክሊክ በማድረግ
ወደ ውስጥ ከገባን በኋላ እዚህ ጋር ከስር በስተቀኝ በኩል ፕሮፋይል የሚል ይመጣልናል። እሱን አንዴ ክሊክ እናደርጋለን። እሱን ከነካን በኋላ ከዚህ ከላይ ከ3 ነጠብጣብ እናገኛለን። 3 ነጠብጣቧን አሁንም አንዴ ክሊክ በማድረግ ወደ ውስጥ እንገባለን። ወደ ውስጥ ከገባን በኋላ ሴቲንግ ኤንድ ፕራይቬሲ የሚል ይመጣልናል። እሱን አንዴ ክሊክ እናደርጋለን ማለት ነው። እሱን ከነካም በኋላ ብራውዘራችንን ትንሽ ወደ ላይ ከፍ እናደርገውና እዚህ ጋር ሎጋውት የሚል ወይም ደግሞ ከላይ ስዊች አካውንት የሚል ያመጣልናል። እኛ አናዘር አካውንት ነው መክፈት ብንፈልገው ሁላችንም ቲክቶክ አካውንት አለን ብዬ ተስፋ አደርጋለሁ። ስለዚህ ስዊች አካውንት የሚለውን አንዴ ክሊክ እናደርገዋለን። ከዛን እዚህ ጋር አድ አካውንት የሚል የፕላስ ምልክት ያለበት ይመጣልናል። እሱን አንዴ ክሊክ እናደርገዋለን። አሁንም ከዛን እዚህ ጋር እኔ መጀመሪያ ስለነበረኝ እናንተም ሊኖራችሁ ይችላል። ስለዚህ ምንድነው የምናደርገው አድ አካውንት የሚል እዚህ ጋር ከስር ይመጣል። ከሱ ስር ሎጊን ከሚለው በታች ማለት ነው አድ አካውንት የሚለውን ትነካላችሁ። እዚህ ጋር ዋናው ነገር ይጀምራል ማለት ነው። ቅድም የከፈታችሁ ኢሜል የሚያስፈልገው እዚህ ጋር ነው ማለት ነው። ምንድነው የምናደርገው እዚህ ጋር ከስር እዚህ ጋር ያያችሁት አሁን ለምሳሌ ኢቲ ይላል። ኢቲ ኢትዮጵያ ለማለት ፈልጎ ነው። ኢቲ የሚለውን አንዴ ክሊክ ታደርጉታላችሁ። እሱን ክሊክ አድርጋችሁ ሀገር ትመርጡለታላችሁ። ምንድነው እዚህ ጋር ብራውዘራችንን ከፍ እያደረግን በኢትዮጵያ የተከፈተ አካውንት ቲክቶክ አከፍልም። ስለዚህ በኢሮፕ የተከፈተ መሆን አለበት። ስለዚህ ኢሮፕ አካውንት እንዲመስል ወይም ደግሞ እንዲሆን አካውንታችን አካውንት እንመርጥለታለን ሀገር ማለት ነው። ኢሮፕ ላይ አሪፍ የሚባለው ጣጣም የማይበዛበት ሀገር ዩናይትድ ኪንግደም ነው። ስለዚህ ዩናይትድ ኪንግደም የሚለውን እንመርጣለን ማለት ነው። እኔም ሪኮመንድ ማድረጋችሁ ዩናይትድ ኪንግደም አድርጋችሁ ብትከፍቱ ነው አካውንታችሁን። እሱን አንዴ ክሊክ እናደርጋለን። ስለዚህ እዚህ ጋር ቀደም ኢትዮጵያ የሚል ነበረ፣ ኢቲ የሚል ነበር። አሁን ዩናይትድ ኪንግደም ሆኗል ማለት ነው። ያለንበት ሀገር ወይም ደግሞ እናንተ እየከፈታችሁ ያላችሁት ሀገር በዩናይትድ ኪንግደም ውስጥ እንዳላችሁ ሆናችሁ ነው ማለት ነው። ስለዚህ እዚህ ጋር ዩናይትድ ኪንግደም ከመጣላችሁ በኋላ መጀመሪያ እንድታረጋግጡ ፈልገው ይሄን ነው። ዩናይትድ ኪንግደም ከመጣላችሁ በኋላ ምን ታረጋላችሁ? እዚህ ጋር ዩዘር ፎን ኦር ኢሜል ምናምን የሚለውን ከላይ እሱን አንዴ ክሊክ ታረጉታላችሁ። እሱን አንዴ ክሊክ ካረጋችሁት በኋላ እዚህ ጋር ፎን ይጠይቃችኋል። ምንም ቁጥር መሙላት የለባችሁም። ቁጥር ከሞላችሁ አይሆንም። ምክንያቱም የዩናይትድ ኪንግደምን አይነት ቁጥር መሆን አለበት እዚህ ጋር። ስለዚህ እናንተ ደግሞ ኢትዮጵያ ውስጥ ነው ያላችሁት፣ ያ ቁጥር ስለሌላችሁ ምንድነው የምታረጉት? ኢሜል የሚለውን ትነካላችሁ። ኢሜል ያስፈልገው ለዚህ ነው። ጋይስ እዚህ ጋር ቅድም የሞላችሁትን ኢሜል ለምሳሌ የከፈትነው አዲሱን ኢሜል አለ አይደለ? ታስታውሱታላችሁ በጭንቅላታችሁ። እኔ በስሜ ከፍቼዋለሁ፣ አረሰውም እስከ አባቴ ነው። እናንተም በከፈታችሁበት ስም ወይም ደግሞ ኢሜል እዚህ ጋር ጽፋለን ማለት ነው። ጽፈን ከጨረስን በኋላ ኮንቲኒው እንለዋለን። ከዛ እዚህ ጋር አካውንት ያዝን ይግዛልናል። ስለዚህ ምን እናደርጋለን? እዚህ ጋር በዚህ አካውንት ወይም ደግሞ በዚህ ጂሜል አካውንት ስለተከፈተ ነው እንደዚህ የሚያመጣባችሁ። ስለዚህ ክሬት ኒው አካውንት የሚለውን ከስር ያለውን ክሊክ ታደርጉታላችሁ። እሱን ክሊክ ካደረጋችሁት በኋላ ራሱን ድጋሚ ያመጣላችኋል። ከዛ ኮንቲኒው ትሉታላችሁ ከስር ማለት ነው። ከዛ እንደዛ ስትሉት ያው ቼክ ዩ ኢሜል ይላል። ኢሜላችን ላይ እንደሚላክልን ኮድ እየነገረ ነው ቬሪፊኬሽን ኮድ። ስለዚህ እንጠብቀዋለን ማለት ነው እዚህ ጋር ቬሪፊኬሽን ኮድ እስኪገባልን ድረስ ማለት ነው። ወይም ደግሞ ኢሜላችን ላይ ቼክ በማድረግ እናጣራለን ማለት ነው። እዚህ ጋር ልኮልናል። ኢሜል አካውንታችን ላይ በመግባት እዚህ ጋር ቲክቶክ የሚለውን ከላይ ያለውን የገባልንን እሱን አንዴ ክሊክ በማድረግ እዚህ ጋር ከላይ ያለውን ኮድ ማስገባት እንችላለን። 705063 የሚለውን ከፈለግን ደግሞ እዚሁ ላይ ቬሪፋይ ኢሜል የሚለውን አንዴ ክሊክ በማድረግ ብቻ ወደዛ መግባት እንችላለን። ከገባን በኋላ ወደ ውስጥ እዚህ ጋር ምን እናደርጋለን? እድሜያችንን በርዝዴያችንን በስርዓት እንሞላለን ማለት ነው። ምክንያቱም ሞኔታይዝ አድርጋችሁ ገንዘብ ልሰሩበት ያሰባችሁት አካውንት እስከሆነ ድረስ በስርዓት ነው መከፈት ያለበት። ምንም ነገር መደበላለቅ የለበትም። ስለዚህ ትክክለኛውን ትሞላላችሁ በፈረንጅ